ሰላም የቻናላችን ተከታታዮች፣ ዛሬም እንደተለመደው በ2020 የወጣውን ኢቪል ላይቭ የተሰኘውን የኮሪያ የወንጀል ፊልም ይዘንላችሁ መጥተናል። ፊልሙን እንደምትወዱት በማሰብ ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩ። ትዕይንታችን የሚጀምረው የፍርድ ቤት ጠበቃ የሆነ ያንግን እያሳየን ነው። ወንድሙ ጋር በመሆን ካገቡበት ቤት ለመውጣት በሚሞክሩበት ጊዜ እንደ ድንገት ነፍሰ ገዳይ ወደ ቤቱ እንደመጣ ምልክት ይደርሳቸዋል። እናም በበራፍ ለመውጣት ቀስ ብሎ እየተራመዱ ሳለ ነፍሰ ገዳዩ ተሸፋፍኖ እነሱ ወዳሉበት ክላስ ሲመጣ ያዩታል። በዚህም በመደናገጥ ፈጥነው የነበሩበትን ክላስ ከፍተው ይገባሉ። በዚህም መሀል አንዲት ሴት መሀል ላይ ትቆማለች። ነፍሰ ገዳዩ የሚያያትና አከታትሎ ይተኩስባታል። እነሱም የተኩሱን ድምጽ ሲሰሙ በመረበሽ አልጋ ስር ይደበቃሉ። ነፍሰ ገዳዩም ያንቺን ሴት እስከ መጨረሻው ገሎ ከሸኛት በኋላ እነሱ ወደ ተደብቁበት አልጋ ስር ይጠጋል። በመሀልም ያንግ ከጫማው ውጭ ምንም ያላየው ነፍሰ ገዳይ ለፍርድ እንደሚገትረው በልቡ ይምልና ትዕይንታችን ይቀየራል። ያንግም ከፖሊሱ ስቴሽን ከጧት ጀምሮ እስካሁን እስረኛ ለማናገር እየጠበቀ ሲሆን ግን እሱ በመሀል እንደተኛ ቁጥሩንም በተደጋጋሚ ቢጠራም ምንም እንዳልሰማ እንረዳለን። በመሀልም እያጸዳች የነበረች ልጅ ቲቪውን በመዝጋት ወደሱ ትጠጋና መሬት ላይ ጣለውን ወረቀት በማንሳት ቁጥሩ በተደጋጋሚ እንደተጠራ ግን እሱ ረስቶት እንደተኛ ተመልክታ በመቀስቀስ ለሱ ወረቀት ሰጥታ እንዲሄድ ስትነግረው ከመጣ ብዙ ሰዓት ስለሆነ ደክሞት እንደተኛ ይነግራታል። እሷም ዛሬ የመጀመሪያው ጊዜ እንዳልሆነ በመናገር እንዴት ማታ ላይ እንኳን እንቅልፍ እንደማይተኛ ጠይቀው መልስ ሳትጠብቅ ትተው ትሄዳለች። ያንግም አመስግኖ ወደ ክፍሉ ከገባ በኋላ ሁሌም እንደሚያደርገው ዛሬ ስለሚያወራው ተሳሪ የግል መረጃ ይሰበስባል። በመቀጠልም ያንግ እስረኛውን ይመለከተውና መታወቂያውን በማሳየት ጠበቃ እንደሆነ ይነግረዋል። እንዲቀመጥም በፈገግታ ጠይቆ የሚፈታበት 3 አመት በኋላ እንደሆነ ቢያውቅም ግን እሱ ከረዳው የእስር ጊዜው እንደሚቀንስለት ፍርድ ቤቱን ጠበቃ እንደሚቀጥርለት በመናገር የእሱን ሀሳብ እንዲቀበል ያደርገዋል። እስረኛውም ግን ምንም የመደሰት ምልክት ባለማሳየት የመጣው ለልፋት እንደሆነ ሲነግረው የዚህን ጊዜ ያንግ በዚህ መንገድ ምንም እንደማይሰራ በማወቁ የእሱን ፋይል በደንብ በማየት የታመመች እናትና የ6 አመት ልጅ እንዳለው ስለሚያሳይ እነሱ በኃላፊነት መንከባከብ የሚችል ሰው መሆኑን በመናገር ሀሳቡን እንዲቀበል ያደርገዋል። እስረኛውም ወደ ክላሱ እንደገባ አብሮት የታሰሩት ልጆች ስለ ያንግ ዝና በደንብ ይነግሩታል፣ ያሳምኑታል። ከፖሊሶች ከህግ አካላት የተለያየ ስራ እንደሚሰራ በመናገር ከሱ ጋር ከሆነ አሪፍ ጊዜ እንደሚያሳልፍ ይነግሩታል። ለቃሉም ታማኝ እንደሆነ ሲናገሩት የስር ጊዜውም እንደሚያጥር በመራት ፈገግ ይላሉ። በመሀልም ግን ከታሳሪዎች አንድ ዝምተኛ ተፈሪ እንደሆነ እንረዳለን። ከስራ ቦታውን በመውጣት እየተራመደ ሳለ ድሮ አብሮ ሲሰሩ የነበሩ ሙሰኛ የህግ አካላት ያይና በመናደድ ስሜት ውስጥ ሆኖ እንዳያዩት በጥላው በመሸፈን በጀርባቸው ያሳልፋቸዋል። በውስጡም መቼ እንደሚበቀላቸው እያሰበ መንገዱን ከመጀመሩ አብሮ ሲሰሩት የነበሩ በሙስና ሌላ ሀገር ቆይተው የመጡት ጓደኞቹን ይመለከታቸዋል። ከመንገድ ላይ የሚያቆሙትና ከ3 አመት በፊት ማናጀር እንደነበር አስታውሰው ጓደኛውን በመጣት ለሁለት ፈታ ብለው ይስቁበታል። በመሀልም አብረው በነበሩበት ጊዜ መስሪያ ቤቱን በሀቀኝነት ማገለግለው እኔ ነኝ በማለት እነሱን በግልጽ ሙሰኛ እንደሆኑ እንደተናገረ እና አሁን ላይ ግን እሱ ከቦታው ሲወርድ እነሱ ከፍተኛ ኃላፊነት ላይ እንደሆኑ ይናገራል። በመቀጠልም ከ3 አመት በኋላ በመምጣቱ ደስተኛ እንደሆነ በመናገር ሰላም ሊሎጁ ይዘራጋል። ቢሆንም ግን ምንም ደስተኛ ሳይሆን ይቀራል። በትዕግስትም ካየው በኋላ ተመልሶ ሲመጣ ለሱ አስተናጋጅነት ላይ ጥሩ ቦታ እንዳለ በመናገር ጥሎት ይሄዳል። ከኋላውም በመሀል ያሙት ይጀምራሉ። በዚህም ልቡ በመሰበር ምንም ሳይላቸው ወደ ቤቱ ይሄዳል። ትዕይንቱም ሲቀየር ወጣት የሆነው ያሱን እያሳየን ነው። እሱም ከአንድ ኮምፒውተር አክሰሰሪ መሸጫ ውስጥ ተቀጥሮ እንደሚሰራ እያሳየን ነው። በመሀልም ወደ ስራ ቦታው እቃ ይዞ በሚገባበት ጊዜ አሰሪ የሆነው ቻን አሁን እሱ ከመጣ ወደ ቤቱ እንደሚሄድ ተናግሮ ስራውን ሰርቶ ሲጨርስ እንዲዘጋው ነግሮት ትቶት ይሄዳል። ከትዕይንቱም እንደምንረዳው ምንም ወጣት ቢሆንም ከጧት እስከ ማታ እንደሚሰራ ነው። ብቻውንም እያወራ ሳለ በመሀል የሆነች ልጅ ወደ ሱቁ በመግባት ሰላም ትለውና ዲስክቶፕ ማዘር ቦርዱ እንደተበላሸበት ትነግረዋለች። ያሱ ማዘር ቦርዱን ካየ በኋላ በመገረም የድሮ ምርት እንደሆነ አሁን ላይ ግን አክሰሰሪው እንደማይገኝ ይነግራታል። ሌላ ቦታ ብትሄድ ምንም እንደማይጠቅም ከነገራት በኋላ አዲስ እንድትገዛ ይነግራታል። እሷን ከቤተሰቧ ደውላ ብር ከተቀበለች በኋላ
ከሚሸጠው ማዘር ቦርዶች ላይ አንዱን በማንሳት የተለጠፈውን የብር በንደር መጠን የሚያሳየውን ወረቀት በማንሳት ከዋጋው ከፍ አድርጎ ይነግራታል። እሷም ብዙ ብር በመሆኑ ሲያስጨንቃት ትንሽ ብር እሱ እንደሚከፍልላት በመናገር እቃውን ከቦታው በማንሳት እንድትገዛ ያረጋታል። በዚህም ባለ በመደሰት ተሰናብታው ትሄዳለች። እሱም የተረፈውን ብር በማየት ይሳቀሳል። አብሮት የሚሰራው ልጅ በመጋባት ያስደነግጠዋል። ከዛም ልጁ እዚህ ሰርተ የምታገኘው በቂ ቢሆንም እሱ ግን ተጨማሪ መስረቁ ጥሩ እንዳልሆነ በመናገር እንዲያርፍ ሲመክረው ያሱን ምክር እንደማይወድ በመናገር ጓደኛውን ይቆጣዋል። ተቀምጠው በሚያወሩበት ጊዜ አብሮ የሚሰራው ልጅ ሰሞኑን በ6 ወር አንድ የሚከፈተው የቁማር ቤት ስላለ እሱ ላይ ሄዶ እንዲያስተናግድ እና እዛ በ3 ወር የሚሰጠው በአንድ ቀን መውሰድ እንደሚችል ተናግሮ መግቢያ ካርዱን ይሰጣል። ትዕይንታችን ሲቀየር ያንግ ከትምህርት ቤት በመቆም አንዲት ህጻን ልጅ ወደ መኪናው ያገባል። እሷም ዛሬ ያሱን የት እንደሚሄድ ስትጠይቀው እሱም ሱፐርማርኬት ለአያቷ ምግብ ሊገዛ እንደሆነ ተናግሮ እሷ ጋር አብሮ እንደሚሄድ እና ዛሬ አያቷ እንደሚያይ ይነግራታል። እሷም በጣም ደስተኛ ነኝ ለማለት ትዕይንቱ ይቀየራል። የዚህን ጊዜ የአእምሮ በሽተኛ እንደሆነች እንረዳለን። ወደ ውስጥም በሚገቡበት ጊዜ ማን እንደሆኑ ስለረሳች ምግብ ከጀርባ ትደብቅና አብራት ያለችውን ትልቋን ሴትዮ አስተናጋጆች መጥተዋል ስትላት እሷም ልጆችሽ ናቸው ትላታለች። ትንሿም ልጅ መጣ ከተቀመጠች በኋላ አያቷ ሰላም ትላትና አጠገቧ ትቀመጣለች። ያንግም አብሯቸው ከተቀመጠ በኋላ አያትየዋ ምን ሆነ እንደተኮሳተረች ሲጠይቃት ዛሬ ከነጋ ምሳ ሰዓት ቢያልፍም ምግብ ራሱ እንዳልበላች ተናግራ አብሯት ሆነው ጣፋጭ እንዲገዙላት ትጠይቋለች። በመሀልም ትንሿ ልጅ አመሯን ስለምታውቅ ምናልባት እንደ ድሮ ከጀርባሽ ምግብ ደብቀሻታል በማለት ታፋጣታለች። የዚህን ጊዜ ያንግ ምንም ባህሪዋ ቢያቅም ለተደጋጋሚ ጊዜ እንደጠየቃት እናያለን። ትንሿም ልጅ ለምን እንደዚህ ታደርጋለች ስትላት እሷም ትንሿን ልጅ እንዳይጥ እንደምታየት ትነግራታለች። እያወሩም ሳለ በመሀል ሱፐርማርኬት ያየነው ያሱን የተባለው ወጣት ወደ ክፍሉ ይገባል። በዚህም ጊዜ አያቷ ተነስታ ባዶ እጁን ስለመጣ እንደምትገለው እየተናገረች ጸጉሩን በእጇ ትይዟለች። የዚህም ጊዜ እሱም እንዳረሰው በመናገር ያመጣላትን ትንሽ ቸኮሌት ይሰጣታል። እሷም በዚህ ደስተኛ ስትሆን እሱን ለቃ ዝም ትላለች። ከዚህም ድርጊት ያንግና የልጅ ልጁ እየሳቁ ነበር። ውጭ በመውጣት ንፋስ እየተቀበሉ ሳለ ያንግ ለልጅቱ አያት ጥሩ ሰው እንደነበር ግን እንዴት እሱን ከሌሎች ነጥላ እንዳላስተዋሰችው ይጠይቋል። ከዛም የሆነ ነገር እንዲሰጠው ሲጠይቀው እሱም ሁሌ እንዴት ገንዘብ እንደሚወድ በመጠየቅ የያዘውን ብር ቀንሶ ይሰጠዋል። ስለ አንድ ነብሰ ገዳይ በሚያወሩበት ሰዓት ያን ገዳይ ሰው በጣም የተለየ እንደሆነ እና ሌባ ራሱ እንደማይመስል ይናገራል። ያንግም አሁን ላይ የተለየ ዛሬ የሚያደርጉት ምንድነው ሲለው ያሱን ትንሽ የወረቀት በመያዝ ለወራት ሲጠብቁት የነበረው ድግስ ማለትም ቁማር ቤቱ ሲከፈት እንደሆነ እነሱም ያስተናጋጅ ኩቦን እንደያዘ ይነግሯል። ትዕይንቱም ሲቀየር ትንሿ ልጅ መኪና ሆነው ያንግና ያሱን ከሸኟት በኋላ ያሱን በመተው ያንግን ሰላም ትሏለች። በዚህም ተናዶ ትክክለኛ አባቷን እንዴት ሰላም እንደማትል ሲጠይቃት እሷን መኪና ለያዘ እንደምትደግፍ በመናገር ጥላው ትሄዳለች። ያንግም ይስቅበታል። ከመኪናው ገብተው በሚያወሩበት ጊዜ ያሱን ቀጣይ የሚያጣሩት ስለ አንድ ልጅ ሲሆን እሱም ኤሌመንተሪ እንደሆነ ይነግረዋል። በዚህም መሀል ያሱን የልጅቱ ፎቶ በሚያየው ጊዜ ያንግም ገና እድሜው እንደሆነ ይጠይቋል። እሱም 19 ወይም 20 ዓመት ይሞላው ይሆናል። እናም አሁን ላይ እንዳደገ ሲናገር ትዕይንቱ ሲቀየር ያሳየናል። የተባለውን ልጅ ማለትም ዱያንግ ስፖርተኛ እንደነበር ሲያሳየን በዚህም መሀል ምንም ለመጫወት ተገቢ አቋም ላይ ቢኖርም ባህሪው ግን ወጣ ያለ መሆኑን እንረዳለን። በጨዋታ መሀልም የወረወረው ኳስ የተቃራኒ ቡድን የሆነው ልጅ መቀመጫ አካባቢ መተውና ልጁ ከፍተኛ ህመም ተሰምቶት ወድቆ ሲያለቅስ ኮቹ በመምጣት ዱያንግን መጥፎ ንግግር ይናገረዋል። በዚህም በመገንፈል ሲያሰለጥነው የነበረውን ኮች በመገፍተር በቦክስ ሲዘረግፈው ከተኛበትም ላይ ደና አርጎ በመቀጥቀጥ ሰው ከተሰበሰበበት ላይ ራሱን ያስተዋል።